እሁድን በኢቢኤስ ቀጥሏል። የቦርድ ቴሌፎን አዲስ አበባ የፌስቡክ ገጽ በስልክ የሚነሱ ፎቶግራፎች ውድድር ሰዓታችን ላይ ደርሰናል። ዛሬ ግን እንግዳ ይዘን የመጣ ነው የባለፈው ወር የየሳምንቱ አሸናፊዎች እንዲሁ ደግሞ የወሩ አጠቃላይ አሸናፊ የሆነውን ፎቶግራፍና ፎቶግራፉን ያነሳውን ሰው ይዘን መተናል። እንኳን በደህና መጣ። እንኳን ደህና ቆያችሁ። እንተዋወቅ እስኪ። እስራኤል ጥበቡ ይባላል። እስራኤል ጥበቡ። እስራኤል የፎቶግራፍ ባለሙያ ነህ? ነው አይደለም? እንግዲህ የወሩ የባለፈው ወር አሸናፊ አንደኛ የወጣው ያንተ ፎቶግራፍ ነውና መጀመሪያ ስለ ፎቶግራፍ ከማውራታችን በፊት አንተ የቦርድ ቴሌፎን አዲስ አበባ የፌስቡክ ገጽ ላይ መቼ ነው ፎቶግራፎችን መላክ የጀመርከው? የቦርድ ቴሌፎን መጀመሪያ ፔጁን ነበር ያገኘሁት። ከዛ በፊት ለፎቶግራፍ ልዩ ቦታ ነበረኝ። ፔጁን በማገኝበት ሰዓት በጣም ደስ አለኝና ፔጁን ፎሎ ማድረግ ጀመርኩኝ። ከዛ ከትንሽ ጊዜ በኋላ ግሩፕ እንዳለው ሳቅ ጆይን አደረኩኝ። አንድ አመት ተኩል አካባቢ ሆኖኛል የግሩፑ አባል ከሆንኩኝ ማለት ነው። ፎቶግራፎችን ትልካለህ? ፎቶግራፎችን እለቃለኝ። ብዙዎቹ ከዚህ በፊት መጀመሪያ ጆይን በማደርግበት ሰዓት አዲስ አበባ ላይ ብቻ ነበር አተኩሮ ሲሰራ የነበረው። በዛን ታይም እዚህ ስለነበርኩ የተወሰነ እሳተፍ ነበር። ከዛ ወደ ክፍለ ሀገር አካባቢ ወጣ ስል ብዙም አልሳተፍም ነበር። ጀስት አሴ ፎሎወር ነበረ ስከታተል የነበረው። ከዛ በኋላ ግን ሰፋ ባለ ሁኔታ ስራ ሲጀምር አብሬያቸው መስራት ጀመርኩ። ይሄ አንደኛ የወጣው ፎቶግራፍ የት፣ እንዴት፣ በምን አይነት ሁኔታ ውስጥ ያነሳ ፎቶግራፍ? ይህንን ፎቶ ያነሳሁት ቴፒ አካባቢ ነው። ሚዛን ቴፒ የት አካባቢ ነው? ከሚዛን 50 ኪሎ ሜትር ማለት ነው። በብዛት በሚዛን ቴፒ በዩኒቨርሲቲ ስለሚጠራ ከዛ አካባቢ ላይ ነው። እዛ ነው ተወልጄ ያደግኩት እና እዛ ላይ ቁጭ ብለን ዝናብ ታይም ነበረና ቁጭ ብለን ባለንበት ሰዓት በቅጽበት ውስጥ የተነሳ ፎቶ ነው እና ልጁ እንዳየሽው በዝናብ ጋር እየገፋ ነገር በማይበት ሰዓት በጣም ገረመኝና አነሳሁት እና ትልቅም ትርጉም አለው ብዬ አስባለሁ። ምን አይነት ትርጉም አለው ብለህ ታስባለህ? ስራ የሚል ርዕስ ነው የሰጠሁት እኔ። ማለት ይህ ልጅ ስራ ራሱን ህይወቱን ለመለወጥ የሚያደርገውን ጥረት ነው። ከኋላ ደግሞ ያሉት ብዙ የሚገፋቸው ነገሮች አሉ። ከራሱ አልፎ የሚሸከመውን ነገርም አንድ ላይ እየገፋ ነው ያለው። ያን ነገር ለኔ ትርጉም ስለሰጠኝ ያው ስራ የሚል ጋር አገናኘሁት። ጠንካራ ሰራተኛ፣ ዝናብ፣ ችግር፣ ፈተና ያልበገረው ነገርም አይቼበታለሁ እኔ። ከዛ አንፃር አይቼ ነው እንትን ያደረኩት። ወዲያው ነው የለቀኩት ማለት ነው። ሌሎች ፎቶግራፎች ከዚህ በፊት የምትለቃቸው ፎቶግራፎች ምን ላይ ያተኮሩ፣ የት የምታነሳቸው ነበሩ? በብዛት ተፈጥሮን ማንሳት ደስ ይለኛል። እንዲህ ተፈጥሮንና እንደዚህ አይነት ክስተቶችን ነገሮች ማንሳት ደስ ይለኛል። በስልኬም አስቀራለኝ። ከዛ የራሴ የሆነ ጋለሪ ላይ አስቀምጣቸዋለኝ እና የሆነ ሰዓት ላይ እያወጣው ከዛ እንትን እላለኝ። በብዛት ግን እስከዛሬ ድረስ ተፈጥሮ ላይ ነው ነበር ብዙ ፎቶዎች ያሉኝ ማለት ነው። ከተፈጥሮ ጋር ፎቶግራፉ በስልክ የተነሳ ፎቶግራፍ ነው፣ ግን የተለየ አይነት ከለር አይቼበታለሁ እና የተጠቀምከው ነገር አለ? ኤዲት ያደረግከው ነገር አለ ወይስ ፎቶግራፉ ራሱ እንደዚህ ነው? ትንሽ ኤዲት የተደረገ ነገር አለ። ኤዲት የተደረገውም ያው ላይቱን ነው። ያው በብዛት ፎቶዎች ፐርፌክት የሆነ ኢቨንቱን ቢያነሱም ፐርፌክት የሆነ እንትን የላቸውም፣ ከለር የላቸውም። ለዛ በላይትሩም አፕሊኬሽን እጠቀማለሁ። አዶቤ ላይትሩም ነው የምጠቀመው። ከለሮችን ለማስተካከል በዛ ነው የምጠቀመው። እሺ እስራኤል፣ እንደነገርከኝ ከሆነ እንዲሁም ሳየው በጣም ታሪክ ያለው ጥሩ ፎቶግራፍ ነው ያነሳኸው። እንግዲህ የዚህ ወር አሸናፊም ሆነሃል። ሽልማትህ የሚሆነው ደግሞ ያነሳኸው ፎቶግራፍ በዚህ መልኩ ታትሞ በስጦታነት ተሰጥቷል ማለት ነው። እሺ፣ በጣም ነው የማመሰግነው። በጣም ነው የምናመሰግነው እኛ። እሁድን በኢቢኤስ ይቀጥላል። አብራችሁን ቆዩ።